ነገር ስትጀምር ፍጻሜህን እስከ ፍጻሜ ድረስ ለማንም አትናገር። ታይ ሰላም በላቸው እየዞርክ በቃ ሹልክ ብለው ወደ ቤት ሄድ። እንግዲህ እንደዚህ አድራጊዎች የምትቆጡ ከሆነ ምንም ማድረግ አልችልም። ሰላም ደሰነበታቸው። ባለፈው የተናገርኩ ቪዲዮ የለቀቅኩላል ትንሽ ኮምፕሌን እህቶች ፈጥሯል። እንግዲህ ምንም ማድረግ አይቻልም። እውነት ነው የተናገርኩ እውነት ነው። እንግዲህ ኮምፕሌን ያደረግ እህቶች ማስተካከል ነው። ሌላ ምንም የምናመጣ የለም። ምክንያቱም በክፋታችን አንዳንድ ጊዜ ቤታችንን እናወጣለን፣ ራሳችንም እንናወጣለን። እረፍት የለንም። ምክንያቱም ጥሩ ያደረገ ሰው ምንም እንኳን ስሙ ቢጠፋ ተረጋግቶ ቤት ውስጥ ይኖራል፣ እንቅልፍም ይተኛል። ስለዚህ መስተካከል አለብን ማለት ነው። ሁል ጊዜ መልካም ነገር ማድረግ ግድ ይለናል። መልካም ለልጆቻችን፣ መልካም ለቤታችን፣ መልካም ለትዳራችን መሆን አለብን። ታማኝ መሆን አለብን። ለወዳጅ ታማኝ መሆን አለብን። ቢያጠፋ ያ ወዳጅ መናገር፣ ማስተካከል፣ ጥፋቱን መናገር ነው እንጂ ግሩፕ በተፈጠረ ላይ እዛ ከነሱ ጋር ሆነን ወገን ፈጥረን ያ ወዳጆቻችን ያ በክፉ ጊዜ ከኛ ጋር የሆኑን እነሱ ራስ ማድረግ ትክክል ስላልሆነ ነው የተናገርኩ። ሌላ ምንም እንግዲህ እንደዚህ አድራጊዎች የምትቆጡ ከሆነ ምንም ማድረግ አልችልም ማለት ነው። ስለዚህ ምንድነው አንዳንድ ጊዜ ወገኖቼ ጠላት ሲበዛብን ጠላት አንዳንድ ጊዜ አንጥላት። ጠላት ልኩን ነው የሚነግረን። ጎዶሎ ወዳጅማ አይነግረንም። ምክንያቱም እንዳንቀየሙ ማለት ነው፣ አይነግረንም። ስለዚህ ምን ማድረግ አለብን? ጠላት ሲመጣ ስለምንድን ነው የተናገረን ማስተዋል አለብን። ማስተዋል ጎዶላችን በትክክል ጨማምሮ የሚነግረን ያ ጠላታችን ነው። ለምሳሌ ያልተማርክ ከሆን ተብታባ ከሆን አንተ ተብታባ አንተ ዶንቆሮ ብሎ ሲሰድብ ቀጥታ ወደ ትምህርት ቤት ይልካል ማለት ነው። አንጥላው። አንተ ጀልፋፋ ካይድ ሲያስጠላ አለባበሳችን እንድናስተካክል ነው ልካችን የነገረን። ስለዚህ አለባበሳችን ማስተካከል አለብን። አካይዳችን ማስተካከል አለብን። ወረኛ ካለ ብዙ እናወራለን ማለት ነው በየቤቱ እየዞን። ስለዚህ አርፈን መቀመጥ አለብን ማለት ነው። ይሄ ነው እንግዲህ ልካችን ሲነግረን እንድንማር ነው። ስለዚህ ወገኖች ዛሬ መናገር የምፈልግ ምንድነው? ሚስጥረኞች መሆን አለብን። ሚስጥረኞች ሁሉ በቃ ርግፍ አድርገን ሚስጥራችን ራእያችን ስንነግር ጠላቶቻችን ሆነ ብሎ የራእይን ጭንገፋ በቃ ነገራችን ሊያበላሽ ሚስጥራችን ካገኘ በኋላ ስማችን ሊያጠፋ ጨማምሮ ስራው እንደዚህ ነው። ለምሳሌ ስለ አንድ ወዳጅ ካለ ስለ አንተ ያንተ ወዳጅ እንትናኮ በጣም ወደዋለሁ፣ እንትናኮ በጣም ወዳታለሁ፣ እነዚህ ፋሚሊዎች በጣም ቤስቴዎች ናቸው፣ ጥሩዎች ናቸው፣ ወዳቸው ስትል ሆነ ብሎ ከጠላት ጋር ከዚህ ከምትወድ ሰዎች ጋር ሊያጣላ እንደምንም አድርጎ የማይጭረው ጉድጓድ የለም በስነ ስርዓት። ስለዚህ እንደኔ አሁን እኔ ስወድ እንግዲህ እንታና በደንብ አድርጌ እወድሃለሁ ነው የምለው። ፋሚሊ በጣም ፋሚሊዎቼ እወዳቸዋለሁ። ሰው ፊት አደባባይ እወዳቸዋለሁ ብዬ ነው የምናገር። አንዳንዶቹ ፌቢ አትበይ እንደሱ ይጠሉናል፣ እንደሱ ስትይ እንደምን ብሎ ያጣሉናል ይሉኛል። ታዲያ ምን ላድርግ? ስለምወዳቸው ወዳቸው ማለት አለብኝ። ይሄ ጥሩ አይደለም። እንግዲህ እንደሱ ከኔ ተማሩ ማለት ነው። ስለዚህ መማር አለብን። እንትናን እወዳታለሁ ሳይሆን አለመውደድ አለመግለጥም ይሻላል። ክፉ አታድርግ፣ ጥሩ ነገር አድርግ። ስለ መውደድና ስለ ራስ ውስጥ የምትወደው ውስጥህን ወይ ደግሞ ለብቻው ወድሃለሁ፣ ወድሻለሁ፣ ወዳቸዋለሁ ብሎ ለብቻ መናገር ነው። ምክንያቱም በአካባቢ ያለ ሁሉ ወዳጅ አይደለም። አዎ። ስለዚህ አንድ ነገር ስትጀምር ፍጻሜህን እስከ ፍጻሜ ድረስ ለማንም አትናገር። ሰው የሚጠብቅ ለፍጻሜው ነው እንጂ ለጅማሬ አይደለም። ለጅማሬ ማንም አያደንቅህም። ፍጻሜን ግን ጠላትም ራሱ ያደንቅሃል። ሳይወድ ስላንተ መልካም ነገር ያወራል። ስለዚህ ስትጀምር ፍጻሜህን እስከምትደርስ ድረስ መጨረሻ እስከምትደርስ የያዝከውን ለማንም አትናገር። አዎ ዝምት አብዛ። በቃ ዝም ስትል ምን ይሆናል? ምንድን ነው ያሰበችው? ይጨናነቃል። ድብቅ ሁን። በቃ በአጭሩ ድብቅ ሁን። በቃ ድብቅ። ከብዙ ሰው ጋር ግንኙነት አታደርግ።
ያንተ ወዳጅ በቃ የታወቁ መሆነ ግርግር ምንም አያስፈልግም፣ መታየት አያስፈልግም። ያው ግድ ነው አይደለ? ከሰው ጋር መገናኘት ደስታም ሀዘንም አለ። ሰውነ ከሰው ነው የተፈጠርክ፣ መገናኘት ግድ ይልሃል አይደለ? ነገር ግን ቶሎ ልቀቅ እዛ ቦታ። ታይ ሰላም በላቸው እየዞርክ በቃ ሹልክ ብሎ ወደ ቤት ሄድ። አለች 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 ብሎ ወይ አለ አለ ብሎ እየተጠባበቁ አንተ የለህም፣ እየተናፈቅ ትኖራለህ የዛን ጊዜ። ምክንያቱም ዘመኑ ከፍቷል ወገኖቼ፣ በጣም ነው የከፋ። ለመጣ ላልመጣ ደግሞ አትናወጡ። ለምሳሌ ጦርነት ይመጣል፣ ምን ልናደርግ ምን ልናበላ፣ ውድ ነው ነገሩ፣ ይወደዳል፣ ነጋዴዎች ይደብቃሉ፣ ይሄን ያደርጋሉ አትበሉ። እግዚአብሔር አለ፣ እግዚአብሔር አለ። ተማመኑ በእግዚአብሔር። ከሁሉ እህቶች ቤት ውስጥ የጸሎት ቤት መሆን አለበት። ባልሽ ሲመጣ ከደጅ ባሌ መጣ ብለህ እቅፍ አድርገህ ሳሚ። እንዲያው ከተቻለ እግሩን እጠቢው እግሩን። ሲለፋ ነው ስላንቺ ሲሮጥ ነው ቫይኖት የበለጠ ያከብርሻል። በጣም አይዞ ጅግና ባሌ፣ ቆንጆ ባሌ፣ ጥሩ ባሌ፣ መልካም ባሌ፣ እግዚአብሔር ለኔ የሰጠኝ ባሌ እወድሃለሁ በይው፣ እወድሃለሁ በይው። ገና ከደጅ ሲመጣ እቅፍ አድርጊው። ልጆችሽንም እንደሱ እግዚአብሔር የሰጠኝ ልጆች ስታምሩ ጎበዞች፣ ጅግናዎች፣ ነገ ትልቅ ተስፋ ላይ የምትደርሱ እያልሽ ልጆችሽንም ደግሞ አደናንቂያቸው፣ ባልሽንም አደናንቂ። ለባልሽ ምንም ነገር አትደብቂ። የሆነ ያልሆነ በቃ አትጨቅጭቅው፣ ግን ውደጂው። የምትፈልጊውን ነገር ቀስ ብለሽ ንገሪው። ያን ጊዜ ባልሽ ቤቱን ናፍቆ ወደ ቤት ይመጣል። ስልኩን ኮንትሮል አታድርጊው። ታይለት። ምንም ካንቺ አይደብቅም። ካንቺ የሚደብቅ መቼ ይመስልሻል? ማን ደወለ? ከማን ነው ጋር የምታወሪ? አንድ እህት አለችና እንደዚህ አለችኝ። ባለቤቴ ከኔ ተደብቆ ሽንት ቤት ተደብቆ ነው ስልክ የሚያወራ፣ መኪና ውስጥ ሆኖ ነው የሚያወራ። ምን ሊያደርግ ሲጨንቀው ቤት ውስጥ ሰላም ስለሚፈልግ ያ አንቺ የምትጠረጥሪያ ሴት እኮ የእሱ ቤስቱ መልካም የምታደርገን ጥሩ የምታስብለት ነው። ሊያጣት አይፈልግም፣ አንቺንም ሊያስቆጣ አይፈልግም። ስለዚህ ሁሉም እሱ የሚፈልጋት አይደለም። ሴቶችን ሁሉም የሚደውሉ እሱን የሚፈልጉ አይደሉም። ባለትዳር ከሆነ ሊረብሹ ሊጨንቅ አይፈልጉም። ተዩ በቃ ተዩ። ያውራ ካንቺ ፊት ምንም ማለት አይደለም። ስለዚህ ነው ድብቅ የሚሆን። ሁሉም ነገር የሚደብቅብሽ ስለምትጨቀጭቂው ነው። ወንድም እንደዛ ነው። ሴት ተደብቃ የምታወራ የደወለ ሁሉ እሷን ፈላጊ እየመሰለ ስለምትቀና ነው። አትቅኒ። ቅናት በጣም መጥፎ ነው። ቤትን ይበጠብጣል፣ ያንበደብዳል። በቃ እንዴት አድርጎ ቤቱን እንደሚመራ እንዴት አድርጋ ቤቷን እንደምትመራ አይችልም። በቃ እሱ እኮ ሰርቶ ለፍቶ ከየትም አምጥቶ ወደ ቤቱ ሩጦ ሲመጣ እሷ ሌላ ነው የምትጠብቀው። በቃ ስልክ ሲያወራ ነው የዋለ፣ እንትና ሲያገኛት የዋለ። በቃ ለራስሽም እረፍት አታገኝም እህቴ። ተዩ በቃ ተይ፣ አትጨቅጭቁ ባልሽን። ተይ፣ ጅግና ሁኚ፣ ጎበዝ ሁኚ፣ አይዲያ አምጪ፣ ሀሳብ በቃ ላንቺ በቃ እድገትሽን የምታሳይ አዲስ ነገር አፍልቂ። ባልሽ ካንቺ ነው የሚማር። እንዲሁም ባልሽ አንዳንድ ባሎች ሚስታቸውን ነው የሚያማክሩ። አዎ፣ ምክንያቱም ጅግና ሚስት ባሏን ጅግና ነው የምታደርገው። ስለዚህ የዛሬ ያለ እቀጥላለሁ። ቴንክ ስላዳመጣችሁ። ሰብስክራይብ ያላደረጋችሁ አድርጉ ፕሊዝ። ሼር አድርጉ። ለሁላችን የሚጠቅመን ነው ይሄ። ኮመንት ጻፉልኝ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ። እስካሁን ደግሞ የምታበረታቱን ከጎኔ የሆናችሁ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብር።